ወበረካቱ። ሰላም እንዴት ናችሁ? የሀገሬ ልጆች ሙስሊም ያልሆናችሁም በአጠቃላይ እንዴት ናቸው? እኔ ያለው አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ አዲስ ክር ገዝቼ ነው እሱን ላሳያችሁ ነው። የዳንቴል ክር ማለት ነው። ልሞክረውና ኢንሻአላህ እሱ ለዳንቴል ይሆናል። እንዴት ነው ነገር ዳንቴል ማለት በሀገራችን እኛ ለሞሰብ ለምናምን እንደምንጠቀመው አይነት ግን አላህ ልፍታና ልመለስ። ፈትቼ ተመልሻለሁ። አዲስ ነበረ ከቴንዲዮል የቱርኮች አፕሊኬሽን ነው የገዛሁት ማለት ነው። እነሱ ክራቸው በጣም አሪፍ ነው ይባላል ነው ግን እዚህ ሰርች አላውቅም። ከቤት ዳንቴል ምናምን ሰራው በህንድ ነው። ይሄ ኮፍያ ምናምን ደግሞ በቻይና ክሮች ናቸው ሀቂቃ እና የህንድ አሪፍ ነው ለዳንቴል ለኮፍያ ምናምን ግን ብዙም ደስ አይልም። ያን ያክል አይደለም። ለዳንቴል አሪፍ ነው ለኖርማል ዳንቴል እና ክሮች ይመስላል 5 ፍሬ በ48 ነው 38 የሳውዲ ሪያል ማለት ነው የገዛሁት። አሊዛ ዲቫ ይባላል። ለእንትን ነው በብዛት እንደዚህ ያችሁት ዳንቴልን መስራት እንችላለን። በጣም ለስላሳ ነው ግን እሺ ቪዲዮ እያቆራረጠብኝ ነው ስልክ እየሞላ ማለት ነው። አሁን የተወሰነ ጉዳይ አድርጌ ነው የመጣሁት። ቪዲዮ እየቀረጽኩ በመሀል ይዘጋብኛል እና ዳንቴልም ብትሰሩት ችግር የለውም ግን በጣም ለስላሳ ነው ያጓጓል። እኔ በበኩሌ አሁን ዳንቴል አልሰራበትም። በጣም ነው የሚለሰልሰው። በጣም ለስላሳ ነው እና ይሄ የሚሆነው ለልብስ ነው። አሪፍ ነው። ምናልባት ይሄ ነጠላው ላይሆን ይችላል ግን እጥፍ አድርገው ሁለቱም በአንድ ላይ አድርገው በነጠላው መስራት ይቻላል። ትዕግስት ላለው ሰው እንደ ሰው ሁኔታ ነው። እኔ ግን ብሰራ አሁን ይሄን እጥፍ አድርጌ ነው የምሰራው። ቢያንስ ሁለቱን እንደዚህ 2 ክር እንደዚህ አድርጌ ማለት ነው እንጂ በዚህ በነጠላው በጣም ብዙ ጊዜ ነው የሚፈጀው። ሀቂቃ ቀጭን ነው ግን አሪፍ ነው ለእንደዚህ አይነት ለልብስ ለባህር ላይ ለሚለበሱ ልብሶች እንደዛ ነው የተጻፈው። ስካርፍ ወይም ደግሞ ይሄ የሚጣፋ ነገር ለብርድ ላይ ለብርድ ከኋላ ትላልቅ ሰዎች ጣል የሚያደርጉት አለ አይደለ? እሱም ይሰራል ግን ስሱ ከሆነ ነው። ይሄ ዝም ብሎ ለጌጥ ነገር ጣል የሚያደርጉት ከሆነ ነው እንጂ ለብርድ እንኳን ይሄ አይሆንም። በጣም ስስ ነው። ለብርድ ከተፈለገ ደግሞ አለ ወፈር ያለ ክር በዛ ነው የሚሰራው። እኔ ብዙ ጊዜ ኢንተርኔት ላይ አያለው ብዙ ነገር። በተለይ በአሁኑ ሰዓት የክር ልብስ በጣም ፋሽን ነው። እኛ አገር ላይ ነው እንጂ ኢንተርኔት ላይ ሲከታተላቸው አረቦች እንዲሁም የውጭ ዜጎች እኔ ቋንቋቸውን የማይገባኝም ቢሆን እከታተላሉ ዳንቴል ሲሰሩ ማለት ነው። እና በጣም ፋሽን ነው በአሁኑ ሰዓት። ያው አረብኛ ስለምሰማ አረቦችም ያው አረቦች ጋር ፋሽን ነው እውነት ለመናገር። እንደዚህ የራሳቸው ሱቁን ላይ ያላቸው ሰዎች አሉ። ትላልቅ ሱቅ ትላልቅ ሞሎች ላይ ዱባይ ላይ ምናምን የእነሱን ሁላ ቻናል እከታተላለሁ በፌስቡክም ሆነ በዩቲዩብም። እና በጣም ፋሽን ነው በአሁኑ ሰዓት የክር ልብሶች፣ የእጅ ስራ በእጅ የሚሰሩ ልብሶች ማለት ነው። እና ኢንሻአላህ እኔ ለራሴ እሰራለሁ ብዬ ነው የገዛሁት ለራሴ